እኔ ወደ እስር ቤት ሲሄድ ማለት ነው ወደ ፍርድ ቤት ሲሄድ ከ8 በላይ መኪናዎች አጅቡኝ ነበር። የሚገርማችሁ ነገር ማንም አሸባሪ ስላለ ማንም እኔን ያችን 39 ዓመት ያችን እስር ቤት እንደበላ ስለጣራ አላህ ግን አልተወኝም። ወላሂ ነው ማለት ዳይመን ሁሌም እኔ አላህን አመሰግነዋለሁ። ሁሌም ደግሞ በዛ በችግር ጊዜ ማለት ነው በተለይ አቶ ዳኜ ማለት ነው የዋልን ለታውለት አይደለም ማለፍ ያን እስር ቤት መርገጥኛ ያለንበት የአሸባሪዎች እስር ቤት ነው። አንደርግራውንድ ነው እየተመላለሰ ጠዋትና ማታ እያሉት ማለት ነው። ለኔ ብሎ 21 ቀን እንደዚህ ተመላልሶ እዛ እስር ቤት 2 ቀን አግኝቶኛል። ይቻላል ጥሩ መጽሐፍ የተለያዩ የሚወዳቸው መጽሐፎች ገዝቶ ሊያስገባልኝ ሞክሮ ነበር፣ ግን አይሆንም ማለት አይገባም ማለትና ግን ሳውዲ ብትታሰርም ወንጀል እስከሌለበት ድረስ እስከሚጣራ ድረስ አቃቤ ሕግ የፈለገ በመጨረሻም ሳውዲ ራሷ 39 ዓመቱን ማለት ነው። ይሄ 39 ዓመት አይደለም 6 ቀን የሚያሳስረው ወንጀል የለውም ከኛ ጋር ምንም አይነት መውጣት ወይም ቀሪው ወንጀልና ጉዳይ የለውም ነፃ ነው ምናምን ብሎ እንትና ነውና በዛ ፍርድ ላይ ግን በነገራችን ላይ የሳውዲ አረቢያ የሀገር ውስጥ ሚኒስቴር ማለት ነውና የሪያዱ አሚር በጣም የተባበረኝ ወላሂ ነው የምላቸው። እንዳትወራደራ ምናምን ነው እኔ ፖለቲካ ለወራን ሰው ያሳልፈው ነገር ነው ያወራሁት እና ማንንም በማገር ለማማረር አይደለም። አንድ ሀገር መንግስት አሸባሪ ወይም ወንጀለኛ ነው ተብሎ በመጣለት ሪፖርት ይዞ የመመርመር የማሰር ግዴታ አለበት። እኔም ታሰርኩ፣ ተመረመርኩ፣ ነፃ ወጣሁ። ግን ነፃ ስወጣ 2 አይነት አወጣጥ አለ። እኔ ሳውዲዎች ማለት ነው በጣም ያደነኳቸው ነገር የዛን ሀገር መንግስት የማደንቅበት አንድ ነገር ልንገራችሁ። ማንም ባልሰራው ወንጀል እንደማይፈረድበትና የተፈረደው ነገር ተቀባይ እንደሌለው ነው። ለምሳሌ የትም ሀገር ይሁን ማለት ነው የምነግራችሁ ነገር ማለት ነው አንድ የውጭ ጉዳይ ሚኒስቴር የራሱን ኮሚቴ አዋቅሮ እስረኞች ያላቸውን ቅሬታ አቅርቡ ተብለን ስናቀርብ በዛ ቅሬታ መሰረት ነው የኔ ፍርድ ካንስል የተባለው ማለት ነው። እና ስወጣ እንኳን የሚገርማቸው ነገር አስረውኝ እንኳን የመጨረሻ ያን እንትን ከፍርድ ነፃ ምናምን ተብዬ በቃ ከዚህ በኋላ ወደ ሀገር ነው የምንልከና ራስን ጠብቅ፣ ኢትዮጵያ ውስጥ ለሚሆነው ነገር እኛ ኃላፊነት አንወስድም። ቀይ መስቀልና ዓለም አቀፉ የጋዜጠኞች ማህበር ጉዳዩን ይከታተሉልሃል። ወጣት ስለሆንክ ነው ስሜታዊ አትሁን። በሆነው ነገር አዝነናል፣ ይቅርታ። ይህን ያህል ዓመት መታሰር አልነበረብህም። አስፈላጊ የተባሉ ነገሮችን ሁላ ያንተ ህይወት እንዲቀጥል እኛ ምንም አይነት እንግልት እንዲያገኝ እንኳን ስለማንፈልግ ካለው መንግስት ጋር እንነጋገራለን። ይቅርታ እንኳን ብሎ በግለሰብ እንኳን ማለት ነው እና ያሰረኝ እንኳን ዛብጥ ቀጥዬው መርማሪ ጀነራል በጣም ማደንቀዋለሁ። እና ለዚህ ሁሉ የዳረገኝ ምንድን ነው? እናንተ ልክ ከጎኔ ስለነበራችሁ ነው። ከሁሉም በላይ አላህ ከጎኔ አለ፣ ሁሌም የማይተው አልሐምዱሊላህ። ቀጥሎ ደግሞ ምርጥ እህትና ወንድሞች አሉ። ከዛ ያውላ ነገር አለፈ፣ ኢትዮጵያ መጣሁ። ኢትዮጵያ ደግሞ አንድ ሰው በየትም ሀገር መውጣት አይችልም። እኔ እዚህ ሀገር ላይ ስመጣ ማቀውን የሳኡዲን ነው ማለት ወጣትነትና አንድ ሰው ራሱን ያውቅበት እና አትግባባም ከሰው ጋር ማለት አይደለም። ቢያንስ ወደ 2 ወር ምናምን አይኔ ያይም ነበርና ቀስ እያለ የለመድኩት ያለፈ። ከዛ በኋላ እንደነበረ ስራ ለመስራት እንኳን ሰርች ሲደረግ በጣም ግራ ያጋባሃል። ታውቃላችሁ ማለት ምንም ሰርተን እንትን ብለህ የሚለው ነገር ትንሽ ይከብድ ነበር እና ብቻ ማለፍ ባለብን ጊዜ ያልፈናል። ህይወት ይቀጥላል። ደግሞ ለምን የሆነብኝ ብዬ አልተሰሰትም። ምናልባት ወንጀለኛም ተበዬ የታሰርኩበት ምክንያት በእነሱ መንገድ እኔ ወንጀለኛም ልሆን ይችላለሁ። ሰው እንደራሱ ነው የሚተረጉመው። ወኝም ከሆነ አላውቅም በእነሱ መንገድ ያው እዚህ ጋር ታውቃላችሁ አንዳንድ ጊዜ መሸነፍና መሸናነፍ አለ። ደግሞ እኔ ተሸናፊ ነኝ። እዚህ ጋር ማለት 3 ዓመት ትታሰራለህ፣ ዳግም ትሸንፋለህ ይመስለኛል። አማርኛ ከተረጎሙ ነው ይገባቸዋል። እና ተሸነፍክበት ቦታ ላይ ደግሞ ሽንፈትን አምኖ መቀበል ግዴታ ነው። ሰውኛ በእኔ እንደ ግለሰብ እቀበለዋለሁኝ። ብዙዎች ለምን ዜና አሰራም ለምን እንደዚህ አታገልም ምናምን ይላል። በሰራ ዜና ብታገል ወይ ወዘተ ወዘተ። እሱን ጥያቄ ምን መሰላችሁ?
አንዳንዶቻችን ማለት ነው እስር ቤት ስትሆኑ የምትታሰሩት ራሳችሁ ብቻ አይደለም። ልጅ ይታሰራል፣ እናት አብራ ትታሰራለች፣ አባት፣ እህት፣ ወንድም፣ ወዳጅ ዘመድ ሁሉም አብሮ ይታሰራል። ሲታሰር አንድ ሰው ግለሰብ ብቻ አይደለም የሚታሰረው። ማንም እስረኛ ብቻውን አይደለም የሚታሰረው። እሱም በታሰረበት ምክንያት ሚስቱም፣ ልጁም፣ አባቱም፣ እናቱም፣ እህቱም የህሊና እስረኛ ናቸው። ቆሞ ስለተራመደ ብቻ እስረኛ አይደለም። ምክንያቱም 24 ሰዓት የሚያስቡ እስር ቤት ስላለው ልጃቸው፣ ወንድማቸው፣ ወይ ባላቸው ወይ ጓደኛቸው ነው እና ስለዚህ እኛ አምነንበት ያን ነገር 3 አመት ዋጋ ከፍለናል። ከተሸነፍን ብቻ ሳይሆን ደግሞ በአንድ መንግስት ቁጥጥር ስር እስካለን ድረስ ዝም ብለን የራሳችንን ኑሮ መቀጠል ነው። በዛ ሊበራሊ አካታች የሆኑ ሀሳቦችን መጻፍ ነው። ያ ማለት ምንድን ነው? ለህዝቡ የሚጠቅመው እንጂ እንደዚህ ፊት ለፊት አይቻልም ለእኛ ምዘኑ ብለን እየተዛዘን እንቀጥል። ክህደት ምናምን የሚሉ ደግሞ አሉ አንዳንድ ሰዎች በውስጥ መጥተው ማነው አማራን ካድከው ነው። እኔ ከ2021 እስከ 2023 ድረስ ለኢትዮጵያ ነው የታገልኩት፣ ለአባይ ግድብ ማለት ነው። ኢትዮጵያ ውስጥ ዲጂታል ዲፕሎማሲ አይታወቅም። የሚታወቀው የኤምባሲዎች ደብዳቤ የድሮ አሰራር ነበር። ዲጂታል ዲፕሎማሲ በዚች ሀገር እንዲሰርጽ ያደረግኩት እኔ ብል ማጋነን አይደለም። ማንም አይታወቅም ነበር። ትዊተር ሃሽታግ ምናምን የለም። ለምሳሌ ኖሞር ምናምን እኔ ነበር ክሬት ያደረኳቸው፣ ሌሎች ያው ዝነኛ ቢሆኑበት እና ሀብታቸውን ቢያፈሩበት ማለት ነው። ውጭ ሚዲያዎች ጋር ደግሞ እንደኔ በጣም ቅርርብነትና አብሮ የሚሰራ ሰው የለም ነበር። ለኢትዮጵያ፣ ለአባቴ፣ ለእናቴ፣ ለእህቴ፣ ለወንድሞቼ አንድ ነገር ሳላደርግላቸው ለኢትዮጵያ እኔ በጣም አገልግዬላታለሁ። እኔ በዚህ በጣም ደስተኛ ነኝ። ያ ግድብ የኢትዮጵያውያን በጣም ኩራት ነው። በቻልኩት አቅም ድምፅ ሆኛለሁ የማሏሽበት ነገር ማለት ነው። በጣም ያኔ ነበር እንደውም ለእኔ በጣም ቻሌንጅ የምነግራችሁ ነገር ማለት ነው። ምክንያቱም የአረብን ገቨርንመንት እዛ ጋር መታገል ማለት ወንድነት ይጠይቃል። እኔ ነግራችኋለሁ። እኔ በዛን ጊዜ ያንን ሁላ ትግል ስመራ እንትን ስናደርግ እኔ እንጃ ህይወቴ ለራሱ እንኳን ጥሩ ህይወቱ እንኳን እየኖርኩ ምናምን አይደለም። ገና ልጅ ነኝ። ገና ምንም እንትን የምለው ነገር የለም። ግን የሀገር ፍቅር ነበር እንትን ያለና 3 አመት ለኢትዮጵያ ታግያለሁ። ኢትዮጵያ ለእኔ 1 ብር ከፍላኝ አይደለም ምስጋና ሰጥታኝ አታውቅም። እንድትሰጠኝም እንድትከፍለኝ አይደለም፣ ግን መሆን ስላለበት ነው። እልህ ነው። እኔ በተፈጥሮዬ አንድ የምነግራችሁ ነገር ማለት ነው። አሁን አረቦች ሙስሊም ናቸው፣ አንተም ሙስሊም ነህ ወይም እኛም ሙስሊም ነን፣ ለምን እኛን ዞረህ ትታገላለህ የሚሉ ነበሩ በዛ በህዳሴ ግድቡ። ሃይማኖትና ፖለቲካ ይለያያል። እህት ወንድሞች የምነግራችሁ ነገር ሃይማኖት አንድ ቢሆኑ የቋንቋ አንድ ቢሆን ቢባል ሶማሌዎች ሁላቸውም ተመሳሳይ ሃይማኖትና ተመሳሳይ ቋንቋ ያላቸው ናቸው። ግን ስንት ሶማሌ ነው ያለው? በጣም ብዙ ነው። ኢትዮጵያ ውስጥ ያለው የሃይማኖት መሰረት ያደረገ ፖለቲካ እና ኢትዮጵያ ውስጥ የሚኖረውን ነገር ከሃይማኖት ጋር ካያያዝ ነው። ሃይማኖት አይገራም፣ ኤዲት አይደረግም፣ በሀሳብ አይመራም። ቅዱስ ቁርአን አንዴ ነው የወረደው። ያንን አስተካክላለሁ ካልክ ያው መካድ ነው። መጽሐፍ ቅዱስም አንዴ ነው ተጽፎ ወደ ሰው ልጆች የመጣው አይደለ? ያንን አስተካክላለሁ ካልክ የራስን ሃይማኖት መመስረት ነው። እና እኔ ሌላ ሀገር ፓኪስታን፣ አሜሪካን፣ ሌላ ሀገር ካለ ሙስሊም በሃይማኖት ልጋራ እችላለሁ። ለእኔ ግን በደማዊ ማንነትና ከእኔ ጋር አብሮ ያለው ማን ነው? የኢትዮጵያ የክርስትና ሃይማኖት ወይም የሌላ ሃይማኖት ነው። ከእነሱ ጋር ነው። ምክንያቱም ይቺ ሀገሬ ናትና ማለት ነው። እና ያንንም ስታገል እኔ ከሃይማኖት ጋር ምናምን እንትን ብዬ ምናምን አና አረቦች ብዙውን ጊዜ ያን ነበር እንትን የሚገርማችሁ ማለት ነው። እና ስለዚህ ምንድን ነው ፖለቲካ ገዢ ነው፣ ሀሳብ ነው። በተለያየ ጊዜ እንደ ህዝቦች ስልጣኔና እንደ ህዝቦች እድገት ሀሳቦችን እየቀያየን እንትን የሚል ነው። ሃይማኖት ደግሞ አይቀየርም፣ አይለወጥም። እና በሃይማኖት ልንለያይ እንችላለን እንጂ በሀገር ደረጃ፣ በማንነት ደረጃ፣ በቀለም ደረጃ ሁላችንም አንድና አንድ ነን። ስለዚህ የሃይማኖት ፖለቲካ አይሰራም ልላችሁ ፈልጌ ነው። እኔ ምን አገባኝ? ማንም ምንም ሁላችሁም ቀብር ውስጥ እያንዳንዳችን እኮ የምንሞተው ብቻችን ነው። ከአረቦች አንድ አባባል ግን የምወደው እንደው ታውቃላችሁ፣ ከፈን ለይሰ ለወጀብ የሚባል አለ። ከፈን የነጩ ጨርቅ አለ አይደለ?
እሱ ተጠቅለን የምንሄድበት ኪስ የለውም። ኪስ በሌለው ከፈን ተጠቅለን ለምንሄድበት ነገር ከእውነትም አንራቅ፣ አንፍራም፣ እርስ በርሳችንም አንጠላላ። ምክንያቱም መጨረሻችን እንደዛ ነው። እዛ ከፈን ውስጥ ብቻችን የቀብር ጥያቄ የምንጠይቀው እንጂ ለብቻ ከዚህ ጋር ለምን ግሩፕ አልሆንክም ብሎ የሚጠይቅ ሁሉም ወንጀሉን ራሱ ነው የሚጠየቅበት። እና ያን ትግል ስናደርግኛ እንደዛ ብለን አይደለም። ደስ የሚለው ነገር ግን ግድቡም አልቋል። በጣም ደስ ይላል። ግድቡም ራሱን ጠብቋል። በጣም ደስ ይላል። እኛም እዛ ጋር ታሪካችንን ጽፈናል ማለት ነው። ይሄ የሚቀጥል ነው። ለአማራ ደግሞ አልካሄድም የሚባለው ውሸት ነው። እኔ አልክደውም። በክደው የትኛውም መንግስት ሚዲያዎች ላይ የትኛውም የመንግስት የስልጣን እርከኖች ላይ ገብቼ መስራት እችላለሁ። መብቴ ነው። መካድ ምናምን ከፈለግ ነው። ግን እኔ እሱን አላስበውም። ተጋላችሁ እሱን አላስበውም። አሁን የምፈልገው ምንድን ነው? በፊት ወጣት ሆናችሁ ኢኮኖሚካ ራሳችሁን ሳታደራችሁ ወደ ትግል ስትገቡ ያ ትግል በሆነ ችግር እናንተን መፈተን ሲጀምራችሁ ምንድነው ለምሳሌ እናንተ ትደክማላችሁ። የስነ ልቦና ተጽዕኖ ይመጣል። ሰው ስሌማን ምን አደረገ? ከዚህ በኋላ አሁን ፖለቲካውን ቀስያን ማዕከላዊ የሆነ ሀሳቦችን እንሰጣለን፣ ግን አልካድንም። መካድ እንደዚህ አይደለም። ክዷል ብሎ የሚያምን ደግሞ እንግዲህ እኔ እንጃ። ከዚህ በፊት ታግሉ የፈራው ፍሬ ካለ አብረን እናየዋለን። እንደዛ ነው ለመሰላችሁ። ይህን የምላችሁ ነገር አንዳንድ ሰው ብዙ ዋጋ ከፍለን እንደገና ደግሞ ዋጋ የከፈልንበትን ነገር ባናጎስል ምናምን እንደዚህ ሰዎችን ስንናገር ተጽዕኖ ያመጣል። ወላሂ አንድ ሰው ምንም አሁን ለምሳሌ ሱሌማን አንተ አማራን ካድክ ቢሉኝ ማለት ነው እንዲሁ አይ ምን አድርገን ይቀርኩት? እስኪ እኔ የከፈልኩት ዋጋ ለምን ያን ዋጋ ከፈልኩሽ? እኔ እኮ የቤተ መንግስት ቅርብ ልጅ ነኝ እኮ። እንደኔ መረጃ በተለያዩ ደቂቃዎች አብዴት የሚያደርግ እኔ እንጃ። ራሴን ለማካበድ እንደኔ ከዓለም አቀፍ ሚዲያዎች ጋር ራሱን አብሮ የሰራ የለም። ደግሞ አምነን በታገልንበት ጊዜ በዛች በ3 ወር ውስጥ ታውቃላችሁ የአማራ ትግል የት እንደደረሰ የነበረው። ከዛ በኋላ ያው እኛ እስር ቤት ነው ያለ ነው እና በዚህ ችግሮች ውስጥ ነው ያለ ነው። ይህ ሁላ 3 ዓመት እስር ቤት አልፈናል። ገቢ የለም። ይህ ሁላ ጊዜ ይኖረናል። 1 ብር ራስን መያዝ መቻል ማለት ከባድ ነው እና ያን ነገር ለማስተካከል የራሴን ስራ ጀመርኩኝ። የራሴን ስራ ደግሞ የምሰራው እንደነገርኳችሁ ውጭ ሀገር አድገን ተምረን እዚህ ሀገር የምንመጣ ሰዎች የሆነ ስራ ቶሎ ብለን ለመጀመር እንቸገራለን። በእርግጥ እኔ ስማቸውን እዚህ ጋር መጥቀስ አልፈልግም። ይሄ ስራ የእነሱ ሚና ባለቤት ነው። ገንዘቡ የእነሱ ነው። ወላሂ ነው የምላችሁ። ሀብትነቱ የእነሱ ነው። በጣም ያገዙኝ እነሱ ናቸው። ታውቃላችሁ ኢትዮጵያ ውስጥ ያሉ ሰዎች ማለት ነው። ግን ምን አደረጉ? አሁን አንተ ራስን ማደራጀት አለብህ። በቃ ለምን ዝም ብለህ ትኖራለህ? ሁሉም ነገሮች እስከሚስተካከሉ ጎበሱ ምናምን ብለው ስራ ሰጡኝ። ስራዬን በተመለከተ አብራራላችኋለሁ። እዚህ ጋር ሁሉን ነገር